መስራት ደስ የሚል ስሜት ነው አይደል? በተለይ ከሞት ጋር ፊት ለፊት ስትጋፈጥ ሞትን ላለመርገጥ የሚደረግ ከንቱ ዝላይ። ልብሴን ልቀይር ነው። መቼም እዛች ከንቱ ልጅ መቃብር ጋር ለብሼ የሄድኩትን ልብስ ለብሰተኛ አትይኝም አይደል? ኧረ ምን በወጣህ። እንደውም ከልብስ ጋር እንዳትቀላቅለው ለብቻው አሳጥበው። አንተ ደግሞ አንዳንዴ ታበዛዋለህ። አሁን የእሷ ነገር ምኑ ነው የሚያስቀው? እውነት ለመናገር ከአንቺ ጋር ስለ ፀሐይ ሲነሳ ከምናደደው ልክ የምስቅበት ነገር ይበዛል። ለእኔና ለተሾመ ከውጭ ዘዥል ምን ታፈጣላችሁ? ለባሌ እናንተ እናውቃለን ልትሉ ነው እንዴ? ምን ዝም ትላለህ? ተናገራ። አሁን እየተፈጠረ ያለው ነገር አንቺን ትንሽ ቢረብሽሽም ለእኔ ግን ወደ ኋላ ብዙ ትዝታዎችን እያስታወሰኝ ነው። ይኸውልህ አሸብር፣ ይሄን ነገር ማዳፈን መርሳት ነው እንጂ የሚበጀው ማስታወሱ ምንም አይበጅም። ይህች ሴት ምን ይዛ ምን አቅዳ እንደመጣች ከአንድ ፈጣሪ በስተቀር የሚያውቅ የለም። አይ ሶስና፣ ፀሐይ ሞታ እንደዚህ የፈራሽ በህይወት ብትኖር ኖሮ በቃ ሞተሻል ማለት ነው። ቆይ ለምንድን ነው የማታምነኝ? እኔ እኮ በአይኔ በብረቱ ያየሁትን ነገር ነው የማወራው። ሊሆን ይችላል ብለህ ማሰብ ለምንድን ነው የከበደ? አሸብር ባካታ ዝገኝ። ምንድነው? ልጅቷ ከስመመኗ እንደነቃች አንድ ሰው ብቻ ነው ያስታወሰችው። እሱንም ካላመጣችሁልኝ ያለች ስትቀውጠው ነበር። ልጅ ምን ሆና ነው? ከምንድን ነው የሚሻላት እንዴ? ለእርሶም አልነገሮትም? ቤዛ እኮ ሰው ጥቃት አድርሶባት ሰሞኑን ሆስፒታል የከረመችው። አክስቴ 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 ቆይ አንዴ አክስቴ ፌቡ የሆነ መጥፎ ነገር እየሸተተኝ ነው። ልጅ እስኪ ምግቡን ቼክ አድርጊው። እባክሽ? ልጄ ፌብዬ፣ ምን ነው? እማ ደህና ነኝ። ምን አጋጥሞሽ ነው? ደህና ነኝ። ምንም አልሆንሽም? ደህና ነኝ እማ። አክስቴ ቤዛ እኮ ደህና ናት። እንደው አንቺ ዝም ብለሽ ነገር ማጋነን ስለምትወጪ ነው። ምንም አልሆንሽም? ደህና ነኝ እማ። ደህና ነኝ ስልሽ ቆይ ምንድን ነው? አክስቴ ቤዛ ደህና ባትሆን ማን ተረጋግቶ ይቀመጣል? ደህና ነሽ ወይ? ምንም አልተጎዳሽም ወይ ነው እኮ የምልሽ። ደህና ነኝ እናቴ። ምንድን ነው ፌበኔ? ነግርሻለሁ። እሺ። ኧረ ምንም አይደለም አክስቴ፣ በኋላ እነግርሻለሁ። አንቺ ደግሞ ተነሽና ምግቡን ይኸው። ሴትዮ እንዳትደበድቢ። ልጄ ምን ሆና ነው ፌውዬ? ደህና ናት አክስቴ፣ እሷ በጣም ደህና ናት። ማድረግ ያለብን ነገር ስላለ እሱ ልነግርሽ ብዬ። ምንድን ነው? ስለ ተሾመና ስለ ቤዛ።
አሎ ደህና አለን እግዚአብሔር ይመስገን ደህና። እንደው በዚህ ስልክ ዘውዲቱን ላገኛት ትችል ይሆን? ማናት ዘውዲቱ የቻላቸው ባለቤት? እሳቸው እኮ ወደ አዲስ አበባ ሄዱ እኮ። አዲስ አበባ? አዎ። መቼ? ቆይቷል። 10 ዓመት አልፎ። በስንት ዓመተ ምህረት? በ1993 በ93 እንደው ልጄ እንደው ላገኛት ፈልጌ ነበርና እንደው ማገኝበት ስልክ ይኖር ይሆን? ይኖራል፣ ግን ያው እሷ አይደለም የተገኘው ይሁን። የልጇ አለ። የማን አልከኝ? የልጇ? አዎ የልጇ። አይ ይሁን የልጇም ቢሆን ይሁን። ጎሽ የኔ ልጅ እባክህ ላክልኝ። እሺ ደህና ዋል። ቻው። የልጇ አክስቴ ዮናስን አናግሬው ነበረ። ማታ ሱቅ ሊድ ብሎ በዛ የቀረው አንቺን ተቀይሞ ሳይሆን መሽቶበት እንደሆነ ነግሮኛል። እኔ እድለቢስ ሰው ነኝ። የሰራሁት ስራ ቀን ቆጥሮ እየተበቀለኝ ነው። ያኔ ለፀሐይ ትንሽ እንኳን ብራራ ይሄ ሁሉ ነገር ባልመጣብኝ ነበር። በእኔ ስራ ልጄም ተቀጣች። አክስቴ ቆይ ማናት እቺ ፀሐይ? አባራሱ ስሟን ደጋግሞ እያነሳ ነበረ። አይ ልጄ የድሮ ታሪክ ነው። የኔና አባትሽ የድሮ ታሪክ። ማን? አባዬ? አዎ፣ ግን እኮ አሁን እሱም ረስቶታል። በጣም የልጅነት ታሪካችን ነው ያስታውሰው። በአክስቴ በቃ ቆም። ማታ ያሉላ ነገር ስነግርሽና ሳስረዳሽ የነበረው እንደዚህ በጧት ተነስተሽ እንድታለቅሽ አይደለም። እሺ ደግሞ ቤዛና መላኩ አንድ ላይ መሆናቸው ለሷ ጤንነትና ቶሎ መዳን ስለሚጠቅም ነው እንጂ ማናችንም ደስተኛ ሆነን አይደለም። እሺ ልጄ፣ እሺ በጣም አሪፍ። በቃ እኔ ቤዛን ተሾመ ጋር ላድርሳትና ስራ ልሂድ። ደውልሻለሁ። እሺ። በአሁን ምንም ነገር መጠርጠር የለባትም። ሀቢ ነክሰሽ ቻው በያት። ምን ነክሰሽ? አክስቴ ማለቴ ፈገግ ብለሽ የደበረሽ እንዳይመስላት። እሺ በተነሽ በቃ አሁን እንውጣ። ፍቅርታ አቤት። ራበኝ እና እኔ ልበኝ ነው ደግሞ እንኳን አንቺ እኔም ርቦኛል። ምግብ ልስራልሽ? ሰርተሽ ልታበይኝ ነው? አዎ፣ እንጀራ መጋገር አያቴ አሳይተኛለች። ወጥ ደግሞ ፌቨን። ምንድነው ነገሩ? ሰዎቹ እጅ የላቸውም ሰርተው አይበሉ? ለማንኛውም አሁን ማለት ነው ተለምነሽ የምትበይበት ቤት ነው የምትሄጂው። እንድሽ ብለሽ እንዳታስብሽ። እኔ የትም መሄድ አልፈልግም። እሱ ለኔ ሳይሆን ማለት ነው ለአባትሽ ትነግሪዋለሽ። እሺ ነው ተነሽ ግቢ። ለሽ አልፈልግም።
ሄሎ፣ ምን ነካ ሰውዬ? አፉ በለኝ ወዳጄ፣ ካቅም በላይ የሆነ ነገር ገጥሞኝ ነው። ተረዳኝ ፕሊዝ። የምን መረዳዳት ነው? ቶሎ ወደ ጉዳዩ ግባ እንጂ። ሌሊቱን ሙሉ ቁጭ ብዬ ስጠብቅ የነበረው እኮ አንተን ነው። አሁን ወደ አንተ ልመጣ አስቤ ነበር፣ ግን በቃ የግድ ለሰው ማድረስ ያለብኝ ዕቃ አለና እሱን ላደርስ ነው። ፕሊዝ በእናትህ። ይኸውልህ ሰውዬ፣ ማለቴ ናቲ፣ የማየውን ነገር ከሆነ ይቅር በቃ። ኖ ተሾመ፣ እንደዛ ማለት አይደለም። በቃ ዛሬ ብቻ በቃ ነገ ጠዋት ቢሮ ትመጣና አንተው ገንዘብህንም እኔ ልጅቷንም እንረካከባለን። ይኸውልህ ናቲ፣ ትሰማኛለህ? በጭራሽ ከነገ እንዲያልፍ አልፈልግም። በቃ በፍጹም በእኔ ጣለው። እሱ ነገርኩ። ፍቅር፣ አንቺ ፍቅር፣ በቃ እንሂድም እባክሽ። ይሄ ናቲ ነዋ። ፕሮግራም አለኝ አይመቸኝም፣ ለነገ አድርጉልኝ ምናምን አለ። እስካሁን ስንዘጋጃጅ የነበረውስ ምንድን ነው? አንቺ ደግሞ ጉዳይ ከሌለሽ እንዲያምርብሽ አትፈልጊም? ለማንኛውም ልጅቷ አርቧታል። ራሷን መብላት ሳትጀምር በፊት ቶሎ ብላ የሚበላ ነገር ይዘላት። እንደዚህ ዘንጬ ፓስታ ልጎትት ምን ችግር አለ ቢያምርብሽ? ግን እኮ ለሰውየው ፊት የሰጠው አንተ ነህ። እንዴት ይህን የሚያክል ትልቅ ጉዳይ እንዲያቅልለው እንዲመለከት ታደርጋለህ? ምን እናድርግ? ሀብታሞቹ እነሱ ናቸው፣ እኛ ድሃዎቹ ደግሞ ማድረግ ያለብን መጠበቅ ብቻ ነው። እሺ እንጠብቅ። ግን በዛ ገንዘብ ልንጀምር ያሰብነውን የውጭ ፕሮሰስ እንደሚስተጓጉል አትርሳ። ለነገሩ ባንታገስ ምን እናመጣለን አርፈን ከመቀመጥ ውጭ? እናንተ ቶሎ ጨርሱና እቺን ወደ ቤትሽ ይዘሻት ሂጂ። እኔ እዚህ ማድረግ ያለብኝ ነገር አደርጋለሁ። ተማ ልብስ አቀይርም አይደል? እስከ ማታ ድረስ የሚቆይ ሀኒሙን አለ። በቃ አነሳሱና ሂዱሽ። እየመጣን ነው ብለው ከደወሉ ቆይተዋል። ይሄኔ መንገድ ላይ ነው። ተርስ ማንም ማየት የለበትም እናንተን እዚህ እንዴ